አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንድን ለአላህ እጅግ ቅርብ የሆነ ሷሊህ ሰው ማግኘት እድል ብታገኙ ምን ታደርጋላችሁ? አብዛኞቻችን ያንን ሰው ዱዓ አድርግልን ሳንለው በፊት አንለየውም። ነገር ግን ይህንን የምናደርገው የዛ ሰው ሷሊህነት የእውነት ልቡ ውስጥ ይኑር አሊያም ደግሞ የውጫዊ ገጽታ ሽፋኑ ብቻ ይሁን በማናውቅበት ሁኔታ ነው። ታዲያ በፍጹም ወንጀልን የማይሰሩና አላህንም የማያመፁ ከተፈጠሩ ጊዜ ጀምሮ እስከ አሁን ድረስ አላህን ከመገዛት ውጪ ለሰከንድ እንኳን ሌላ ነገር አድርገው የማያውቁትን ወደ አላህ እጅግ ቅርብ የሆኑ መላእክት በየቀኑ ለዛውም ለእናንተ በግላችሁ ዱዓ እንዲያደርጉላችሁ ማድረግ እንደምትችሉ ብነግራችሁስ? ይህ ዝም ብሎ ፈጠራ ሳይሆን በትክክለኛ ሰሂህ ሐዲሶች ላይና በቁርአንም ላይ የሰፈረ ታላቅ እውነታ ነው። እነዚህ 9 ስራዎች በትክክል መላእክት ለእናንተ በግላችሁ ዱዓ እንዲያደርጉላችሁ ያስችላችኋል። በተለይ 9ኛው እጅግ በጣም ግዙፍና ወደ አላህም ሱብሓነሁ ወተዓላ በጣም ቅርብ የሆኑትን የዓርሽ ተሸካሚ ሐመለተል ዓርሽ እንዲሁም በዓርሽ ዙሪያ ያሉ ቁጥር ስፍር የሌላቸውን ፍጹም ታላላቅ መላእክት ስለእናንተ አላህን እንዲለምኑላችሁ የሚያደርግ ነው። ይህንንም ከግልጽ የቁርአን ማስረጃው ጋር ይዤላችሁ መጥቻለሁ። ስለሆነም ቪዲዮውን እስከ መጨረሻው ድረስ መመልከት እንዳትረሱ። ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን ጀምሩት። ሰብስክራይብ ያደረጋችሁ ቤተሰቦቻችን ደግሞ ቪዲዮ ለብዙ ሰው እንዲደርስ ላይክ አድርጋችሁ ጀምሩት። ሁላችሁንም ጀዛኩሙላህ ኸይር። አንደኛና የመጀመሪያው የመላእክትን ዱዓ የሚያስገኝልን ተግባር የታመመን ሙስሊም መጠየቅ ነው። ረሱላችን ሰለላሁ ዐለይሂ ወሰለም ትርሚዚ በዘገበው ሰሂህ ሐዲስ ላይ ማሚን ሙስሊሚን ያዑዱ ሙስሊመን መሪደን ጉድወተን ኢላ ሰላ ዐለይሂ 70,000 መለከን ሐታ ዩምሲ። አንድ ሙስሊም አንድን የታመመ ሙስሊም በጠዋት የጠየቀው እንደሆነ 70,000 መላእክት እስኪመሽ ድረስ ዱዓ የሚያደርጉለት ቢሆን እንጂ አይቀርም። ወኢን ዓደ ዓሽየተን ኢላ ሰላ ዐለይሂ 70,000 መለከን ሐታ ዩስቢሕ። ምሽት የጠየቀው እንደሆነ ደግሞ 70,000 መላእክት እስኪያነጋ ድረስ ዱዓ የሚያደርጉለት ቢሆን እንጂ አይቀርም። ወካነ ለሁ ኸሪፈን ፊል ጀነህ፣ ለሱም በጀነት ውስጥ የአትክልት ስፍራ ይኖረዋል ይላሉ። አንድን የታመመ ሙስሊም ሌላ ምንም ነገር ሳንፈልግበት ለአላህ ብቻ ብለን ሄደን የጠየቅነው እንደሆነ አንድንም እንኳ ወንጀልን ሰርተው የማያውቁ ፍጹም ታዛዥ አላህ ባሮች የሆኑ 70,000 መላእክት እስክናነጋ ወይንም እስክናመሽ ድረስ ዱዓ ያደርጉልናል። ሱብሃንአላህ፣ ይህ እጅግ በጣም ውድ የሆነ ትልቅ እድል ነው። በዙሪያችን የታመሙ ሙስሊሞችን እንፈልግ። በአላህ ይሁንብኝ እነሱን በመዘየር ውስጥ እጅግ በጣም ትልቅ ፈድል አለ። ሁለተኛው በመስገጃ ቦታ ላይ ተቀምጦ ሰላትን መጠባበቅ ነው። አቢ ሁረይራ ረዲየላሁ ዐንሁ በዘገበው ሰሂህ ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አልመላኢከቱ ቱሰሊ ዐላ አሐዲኩም ማዳመ ፊ ሙሰላሁ ማ ለም ዩሕዲስ አላሁመ እግፊር ለሁ አላሁመ እርሐምሁ። አንዳችሁ ውዱኡን ሳያፈርስ በሰላት ቦታው ላይ እስካለ ድረስ መላእክት አላህ ሆይ ማረው፣ አላህ ሆይ ዘንለት በማለት ዱዓ ያደርጉለታል። ላ የዛሉ አሐዱኩም ፊ ሰላቲን ማዳመት ሰላቱሁ ተሕቢ ላ የምናዑሁ አን የንቀሊበ ኢላ አህሊሂ ኢላ ሰላህ። አንዳችሁ ሰላቱን መጠባበቅ እዛ ቦታ ላይ እስካቆየው ድረስ ሰላት ውስጥ እንዳለ ይቆጠርለታል። ወደ ቤቱ ለመመለስ ከሰላት ውጪ ሌላ የከለከለው ነገር የለም ብለዋል። አንድ ሰው የመስገጃው ቦታ ላይ ተቀምጦ ሰላቱን እየተጠባበቀ በሚቆይበት ጊዜ ምንም ያህል ሰዓት ቢወስድ መላእክት ለሱ ዱዓ ማድረጋቸውን ይቀጥላሉ። ለዛ ሰው በግሉ የአላህን ምህረት ይለምኑለታል፣ የአላህን እዝነትንም ይለምኑለታል። ሶስተኛው የመጀመሪያው ሶፍ ላይ መስገድ። ኢብኑ ማጃህ በዘገበው ሰሂህ ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኢነላህ ወመላኢከተሁ ዩሰሉነ ዐለ ሰፊል አወል። አላህና መላእክቱ በመጀመሪያው ሶፍ ላይ በሚሰግዱ ሰዎች ላይ ሰላዋትን ያወርዳሉ። ሰላዋት ማለት ከአላህ ከሆነ እዝነት፣ ከመላእክት ከሆነ ደግሞ ዱዓ ነው። እናም በዚህ የተባረከ ስራ የአላህን ሱብሓነሁ ወተዓላን እዝነት እንዲሁም የመላእክትን ዱዓ ማግኘት እንችላለን። ሰዎች የመጀመሪያው ሶፍ ላይ መስገድ ያለውን ፈድል ቢያውቁ ኖሮ ወደሱ በተሽቀዳደሙ ነበር። የአላህን ሱብሓነሁ ወተዓላ እዝነትና የመላእክትንም ዱዓ ማግኘት ማለት ለዱንያዊም ሆነ ለዲናዊ ሀጃዎቻችን ሁሉ ስኬት ማለት ነው። አራተኛው የሶላት ሶፎችን ማስተካከል ነው። በድጋሚ ኢብኑ ማጃህ ላይ በተዘገበ ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኢነላህ ወመላኢከተሁ ዩሰሉነ ዐለል ለዚነ የሲሉነ ሱፉፍ ወመን ሰደ ፉርጀተን ረፈዐ አላሁ ቢሃ ደረጃህ። አላህና መላእክቱ የሰላትን ሶፎች በሚያስተካክሉ ሰዎች ላይ ሰላዋትን ያወርዳሉ። አንዲትም በሶፍ መሃል ያለች ክፍተት የሞላ አላህ በሷ ደረጃውን ከፍ ያደርግለታል ይላሉ። ይህ ነገር በጣም አብዛኛው ሰው የሚዘናጋበትና ቀላል የሚመስል ነገር ቢሆን
ቢሆንም ነገር ግን የአላህን እዝነት እንዲሁም የመላእክትን ዱዓ ለማግኘት እጅግ በጣም ጥሩ አጋጣሚ ነው። አንድ ሰው በእርሱና አጠገቡ ባለ ሰው መሃል አንድ እርምጃ የማትሆን ክፍተትን እያየ ነገር ግን ችላ ብሎት ዝም ብሎ ሰላቱን ይጀምራል። ነገር ግን አንድን እርምጃ በመራመድ ያንን ሶፍ ቢሞላው ኖሮ ከሚገምተው በላይ የሆነን የአላህ እዝነት እንዲሁም የመላእክትን ዱዓ ባፈሰ ነበር። አምስተኛው ሰዎችን መልካም ነገር ማስተማር። ረሱላችን ሰለላሁ ዐለይሂ ወሰለም በሰሂህ ሐዲስ ላይ እንዲህ ይላሉ إن الله وملائكته وأهل السماوات وأهل الأرض حتى النملة في جحرها وحتى الحوت ليصلون على معلم الناس خير الله سبحانه وتعالى እና መላእክቱ የሰማያት ነዋሪዎች እንዲሁም የምድር ነዋሪዎች በጉርጋዱ ውስጥ ያለ ጉንዳል እንዲሁም አሳ ነባሪ እንኳን ሳይቀሩ ለሰው ልጆች መልካምን ነገር በሚያስተምር ሰው ላይ ሰላዋት ያወርዳሉ ይሉናል። ማለትም ይህ ሰላዋት ከአላህ እዝነት ሲሆን ከሌሎቹ ከነዚህ ፍጥረታት ደግሞ ዱዓ ነው የሚሆነው። ለሰዎች ዳዕዋ ማድረግ እና ዲናቸውን ማስተማር ከምንገምተው በላይ አላህ ዘንድ የተወደደና እጅግ በጣም የበዛ ፈድልም ያለው ተግባር ነው። አንድ ሰው ደግሞ ሰዎችን ሊያስተምር ከሚችለው መልካም ነገር ሁሉ እጅግ በጣም የላቀውና በላጩ ላኢላሃ ኢላላህ ወይንም ተውሂድን ነው። ያኔ ጌታችን አላሁ ሱብሓነሁ ወተዓላ ራሱ እዝነቱን በእኛ ላይ ያወርዳል። ስፍር ቁጥራቸው የማይታወቅ መላእክት በሰማያትም በምድርም ያሉ ፍጥረታትም ሁሉ ለዚህ ሰው አላህን ሱብሓነሁ ወተዓላ ዱዓ ያደርጉለታል። አላሁ አክበር። ስድስተኛው አቡ ደርዳ ረዲየላሁ ዐንሁ ባስተላለፈው ሰሂህ ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ ማ ሚን ዐብድን ሙስሊሚን የድዑ ሊአኺሂ ቢዘህሪል ገይቢ ኢላ ቃለ መለኩን ወለከ ቢሚትል። ለወንድሙ በሌለበት ሆኖ ዱዓ የሚያደርግ ማንኛውም ሙስሊም ባሪያ የለም መልአክ ላንተ ማምሳያውን ያለው ቢሆን እንጂ ይላሉ። የትኛው ሙስሊም ሴትም ይሁን ወንድ እርሱ በሌለበት ለሌላ ሙስሊም ዱዓ ያደረገ እንደሆነ መላእክት ደግሞ ያ ሰው ለሌላ ሙስሊም ያደረገውን ዱዓ ለእሱ ማምሳያውን ያገኝ ዘንድ ዱዓ ያደርጉለታል። ሌላን ሙስሊም አላህ ከጭንቅ እንዲያወጣው እየለመነለት ከሆነ ያ መልአክ ደግሞ ዱዓ የሚያደርገውንም ሰው አላህ ከጭንቅ እንዲያወጣው ይጠይቅለታል። እናም በዚህ መልክ ለሌሎች በሌሉበት ያደረግነው ዱዓ ሁሉ ለእኛም እናገኝ ዘንድ መላእክት ዱዓ ያደርጉልናል። ሱብሃንአላህ። ሰባተኛው ለአላህ ብሎ ሰደቃን ማውጣት ነው። ሰሂህ ቡኻሪ ላይ በተዘገበ ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ ማ ሚን የውሚን ዩስቢሑል ዒባዱ ፊሂ ኢላ ወመለካን የንዚላን ፈየቁሉ አሐዱሁማ አላሁመ አዕጢ ሙንፊቀን ኸለፋ ወየቁሉ ልአኸር አላሁመ አዕጢ ሙምሲከን ተለፋ። የትኛውም ባሪያዎች የሚነቁበት ቀን የለም ሁለት መላእክት የሚወርዱ ቢሆን እንጂ አንደኛው አላህ ሆይ የሚለግስን ሰው በዚያ ምትክ ስጠው ይላል፣ ሌላኛው ደግሞ አላህ ሆይ የሚሰስትን ሰው አጥፋበት ይላል። እናም የትኛውም ቀን ላይ ለአላህ ብለን አንዲትን ሰደቃ ባወጣን ቁጥር ይህንን የመላእክት ዱዓ እናገኛለን። አላህ ያለንን እንዲያበዛልን ዘንድ መላእክት ዱዓ ያደርጉልናል። ለዛም ነው በየቀኑ ትንሽም ቢሆን ሰደቃን ሰጥተን መዋል የሚገባን። የሰጠነው ነገር ይብዛም ይነስ አላህ ሆይ የሚሰጥን ሰው ተካለት የሚለውን የመላእክትን ዱዓ እናገኛለን። ስምንተኛው በውዱዕ መተኛት ነው። ጠበራኒ በዘገበው ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ መን ባተ ጣሂረን ባተ ፊ ሽዓሪሂ መለክ ፈላ የስተይቂዙ ኢላ ቃለ ልመለክ አላሁመ እግፊር ሊዕባዲከ ፉላን ፈኢነሁ ባተ ጣሂራ። በንጽህና ወይንም ዑለሞች እንደፈሰሩት በውዱዕ ያደረሰው ከእርሱ ጋር መልአክ ሌሊቱን ያሳልፋል። እናም ሰውየው ከእንቅልፉ አይነቃም። ያ መልአክ አላህ ሆይ ባሪያህን እከሌን ማረው እሱ ሌሊቱን ንጹህ ሆኖ ነበር ያሳለፈው የሚል ቢሆን እንጂ ይላሉ። ሱብሃንአላህ። መላእክት ምን ያህል ንጽህናን እንደሚወዱ ተመልከቱ። አላህም ሱብሃነሁ ወተዓላ ኢነላህ ዩሂቡ ተዋቢነ ወዩሂቡ ልሙተጠሂሪን አላህ ተውበተኞችንና ተጥራሪዎችን ይወዳል ሲል ይነግረናል። እናም ይህ በውዱዕ መተኛት እጅግ በጣም ቀላልና ትልቅ ፈድል ያለው የረሱላችን ሰለላሁ ዐለይሂ ወሰለም ሱና ነው። ዘጠነኛውና የመጨረሻው እንዲሁም አላሁ ሱብሃነሁ ወተዓላ በቁርአን ውስጥ የአርሽ ተሸካሚዎቹ ፍጹም ግዙፍና ወደ አላህም እጅግ የቀረቡት መላእክት እንዲሁም በአርሽ ዙሪያ ያሉ ቁጥር ስፍር የሌላቸው መላእክት ዱዓ እንደሚያደርጉላቸው የተናገረላቸው ሰዎች ከጥፋታቸው ተመልሰው ወደ አላህ ተውበት የሚያደርጉ ሰዎችን ነው። ጌታችን አላሁ ሱብሃነሁ ወተዓላ በሱረቱል ጋፊር ከአንቀጽ 7 እስከ 9 ላይ እንዲህ ይላል الذين يحملون العرش ومن حوله يسبحون بحمد ربهم ويؤمنون به ويستغفرون للذين آمنوا ربنا وسعت كل شيء رحمة وعلما فاغفر للذين تابوا واتبعوا سبيلك وقهم عذاب الجحيم። እነዚያ አርሹን የሚሸከሙት እነዚያም በዙሪያው ያሉት
ጌታቸውን ከማመስገን ጋር ያወድሳሉ፣ በእርሱም ያምናሉ። ጌታችን ሆይ ነገሩን ሁሉ በእዝነትና በእውቀት ከበሃል። ስለዚህ ለነዚያ ለተጸጸቱትና መንገድህንም ለተከተሉት ምህረትን አድርግላቸው፣ የእሳትንም ቅጣት ጠብቃቸው እያሉ ለነዚያ ላመኑት ምህረትን ይለምናሉ። ረበና ወአድኺልሁም ጀናቲ ዐድኒን ለቲ ወዐድተሁም ወመን ሰለሐ ሚን አባኢሂም ወአዝዋጅሂም ወዙርያቲሂም ኢነከ አንተል ዐዚዙል ሐኪም። ጌታችን ሆይ እነርሱንም ከአባቶቻቸውና ከሚስቶቻቸውም ከዝርያዎቻቸውም መልካሙን ሁሉ እነዚያን ቃል የገባህላቸውን የመኖሪያ ጀነቶች አስገባቸው፣ አንተ አሸናፊው ጥበበኛው ነህና። ወቂሂሙ ሰይአት ወመን ተቂ ሰይአት የውመኢድን ፈቀድ ረሒምተህ ወዛሊከ ሁወል ፈውዙል ዐዚም። ከቅጣቶችም ጠብቃቸው፣ በዚያን ቀንም ከቅጣት የምትጠብቀውን ሰው እርሱም በእርግጥ አዘንክለት፣ ይህም ታላቅ የሆነ ማሸነፍ ነው ይላሉ። ሱብሓነላህ። ይህ ሁሉ ዱዓ ሐመለተል ዐርሽና በዙሪያው ያሉ መላእክት ሁሉ ወደ አላህ በተውበት ለተመለሱ እንዲሁም በሱ ላመኑ ባሮች የሚያደርጉት ዱዓ ነው። እነዚህ የዐርሽ ተሸካሚ ሐመለተል ዐርሽ የሚባሉ መላእክትን ረሱላችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲያብራሩልን የአንዱ መልአክ ብቻ ከትከሻው እስከ ጆሮው ድረስ ያለው ርቀት 500 ዓመታትን እንደሚያስኬድ ይነግሩናል። እነዚህ መላእክት ከምንገምታቸው በላይ ግዙፍና አላህም ዘንድ እጅግ ቅርብ የሆኑ ናቸው። በዐርሽ ዙሪያ ያሉ መላእክትም ቢሆኑ ብዛታቸው ቁጥር ስፍር የሌለው ሲሆን እነዚህ ሁሉ ታላላቅ መላእክት ግን ከጥፋቱ ተመልሶ ወደ አላህ ተውበት ላደረገ ሰው ዱዓ ያደርጋሉ። ሱብሃንአላህ። በአላህ ይሁንብኝ እስልምና ውስጥ እጅግ በጣም የሚገርመኝ ነገር ቢኖር አላሁ ሱብሃነሁ ወተዓላ ለተውበተኞች ያኖረው ፍቅርና ክብር ነው። የሰው ልጅ ምን ያህል ተሳሳችና አጥፊ እንደሆነ ያውቃልና ወንጀል ከሰሩ በኋላ ግን ፈጥነውና ደንግጠው ወደሱ የሚመለሱትን ጌታዬ ተሳሳትኩ ይቅር በለኝ ብለው የሚመጡትን በጣም ይወዳቸዋል። በቁርአኑም ላይ ኢነላህ ዩሂቡ ተዋቢን አላህ ተውበተኞችን ይወዳል በማለት ተናግሯል። ሱብሃነል ሐይ። በተጨማሪም ደግሞ ከአላህ መውደድና ቸርነት ሲሆን እነዚህ ታላላቅ መላእክትም ለነዚህ ተመላሽ ተውበተኞች ዱዓ ያደርጋሉ። ላኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነል ዛሊሚን። እና በመጨረሻም ቤተሰቦቼ ይህንን የመላእክት ዱዓ በፍጹም አቅልለን ልናየው አይገባም። የነዚህ ከወንጀል ንጹህ የሆኑና አላህን ከመገዛት ውጪ ሌላን ተግባር የማይሰሩ ታላላቅ መላእክት ዱዓ ለዱንያም ሆነ ለአኺራ ስኬት ሊያበቃን ይችላልና ልብ ብለን እንጠባበቀው። ከነዚህ 9 ተግባራት ቢያንስ አንዱን ሙጭጭ ብለን እንያዘው። ከቻለን ደግሞ ከዛ በላይ ወስደን እንጽና። አላህ ያግዘን። اللهم إنا نسألك من خير كله عاجله وعاجله ما علمنا منه وما لم نعلم ونعوذ بك من شر كله عاجله وعاجله ما علمنا منه وما لم نعلم آمين يا رب العالمين። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። መሰል ጠቃሚ ቪዲዮዎችን እየሰራን ወደ እናንተ እናደርስላችኋለን ኢንሻአላህ። ቪዲዮን ከወደዳችሁት ላይክ አድርጉት፣ ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።